አሲድ የደፋባትን ሰው በሚገርም ሁኔታ ተበቀለችው። ይህች ሴት ስሟ አሚና ይባላል። አሚና የዩኒቨርሲቲ ተማሪ ስትሆን በጣም ቆንጅዬ ነገር ስለነበረች ብዙ ወንዶች ደግሞ ይፈልጓት ነበር። ነገር ግን እሷ ኢግኖር ታረጋቸው ነበር። ማለትም ፍቅር እንደማትፈልግ፣ ትዳር እንደማትፈልግ፣ በይሳት መስራትና መማር እንደምትፈልግ፣ ህልም እንዳላት ምናምን የምትናገር አይነት ሴት ነበረች። እናም በዚህ የተነሳ በጣም ብዙ ወንዶች ይናደዱባት ነበር። እሷ ማን ስለሆነች ነው አይነት ምናምን ነገር ይናደዱባት ነበር። እናም አንድ ቀን ላይ ወደዚች ሴት ወደ አሚና አንድ ትልቅ ሴትዮ ትደውልላታለች። ከደወለችላትም በኋላ ልጄና አንቺ አንድ ክፍል ውስጥ ነው የምትማሩት፣ ልጄ ደግሞ በአንቺ ፍቅር በጣም አብዷል እና እባክሽን እንድታገቢው እፈልጋለሁ ብላ ስትጠይቃት፣ አሚናም ደግሞ በጨዋ ደንብ እኔ በዚህ ሰዓት መማር ነው የምፈልገው፣ የልጅሽን ስም እንኳን በስነስርዓት አላውቀውም፣ እሱ ብቻ ሳይሆን እኔ ወደፊት ህልም ስላለኝ ትዳርም ሆነ ፍቅር ከዚህ በፊትም የለኝም አሁንም እንዲኖረኝ አልፈልግም ብላ በጨዋ ደንብ ትመልሰዋለች ማለት ነው የትዳር ጥያቄው። ነገር ግን እናትየው ለልጇ የተፈጠረውን ነገር ስትነግረው ማለት በጨዋ ደንብ እንደዚህ ብላኛለች አልፈልግም ብላኛለች ብላ ስትነግረው ይሄ ሰውዬ በጣም ያብዳል። እንዴት አልፈልግም ትለኛለች፣ እንዴት እኔን ሪጀክት ታደርገኛለች ብሎ በጣም በመናደድ እሷ ላይ ምን ማድረግ እንዳለበትና ይህንን አልቀበልም የሚለውን ነገር በፍጹም እንደማይሰማት ይናገራል ማለት ነው። ለብዙ ጊዜ ካሰበበት በኋላ እቺ ልጅ ላይ ማስፈራራት እስቲ ልሞክር፣ አስፈራርቼ የኔ ያደርጋታለሁ ብሎ በማሰብ በጣም ብዙ ጊዜ እየደወለ እገልሻለሁ፣ ፊትሽ ላይ አሲድ ደፍቼ ወደፊት ምትዩን ተስፋሽን በሙሉ አጠፋብሻለሁ እያለት ያስፈራራት ነበር። እሷም ግን ችላ አላለችም። ወደ ፖሊስ ጣቢያ በመሄድ ሪፖርት ታደርጋለች። ፖሊሶችም ግን ጉዳዩን በቃ ችላ ብለው ይይዙታል። ደጋግማ ነበር ሪፖርት ያደረገችው። ፖሊሶች ግን ምንም ልብ ብለው ጉዳዩን ሊመረምሩላት አልሞከሩም ነበር። እናም አንድ ቀን ላይ ከስራ ወደ ቤቷ አምሽታ በምትመለስበት ሰዓት ላይ ይህ ሰውዬ ይጠብቃትና መንገድ ላይ ፊቷ ላይ አሲድ ይደፋባታል። እናም ተመልከቱ፣ ከዚህ ወደዚህ ነበር የቀየራት። እሱ ብቻ አይደለም፣ እንደምትመለከቱት አይኗ ሁሉ ጠፍቶ ነበረ። እናም ፖሊሶች ይህንን ጉዳይ ቀድሞ ሪፖርት ቢደረግላቸው ምንም ማድረግ አልቻሉም ነበር። ነገር ግን አደጋው ከተፈጠረ በኋላ ልጁን ወዲያውኑ በቁጥጥር ስር ያውሉታል። ፍርድ ቤት ከቆመ በኋላ ግን እቺ አሚና የተባለችው ሴት አንድ ሀሳብ ለፍርድ ቤቱ ታቀርባለች። እኔ ሰውዬ እንዲታሰር አልፈልግም፣ ታስሮ እንዲበላ አልፈልግም፣ እኔ የደረሰብኝ በደል እንዲደርስበት እፈልጋለሁ ትላለች። ማለትም እኔ ላይ አሲድ እንደደፋብኝ ሁሉ እሱም ላይ አሲድ ይደፋበት ብላ ታቀርባለች ማለት ነው ሀሳብ። በሚገርም ሁኔታ ግን ዳኛውም ይህንን ሀሳቧን ይቀበልላታል። እሱም ላይ አሲድ እንዲደፋበት ይወሰናል። በ2009 ዓ.ም አካባቢ ይመስለኛል አሲድ እንዲደፋበት ይወሰንላታል ማለት ነው። እቺ ሴት ያደረገችው ነገር ጥሩ ነው ወይስ እድሜ ልክ እንዲታሰርላት ማስደረግ ነበረባት?